ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ደህና ናችሁ? ሰላም ናችሁ? እንዴት አመሻችሁና እንዴት ከረማችሁ? ሁሉ ሰላም ሁሉ አማን ነው። ኑን ምሳ እንብላ። ላይክ አድርጉ እሺ። እና ምንድንላችሁ ነው? በጣም ይቅርታ ጠይቃለሁ። ክርስቲያን እየበላ አያወራም እና እኔ ግን ዩቲዩብ ላይ እምለቀው ስላጣውኝ ነው። ይቅርታ አድርጉልኝ። እየበላሁኝ ቪዲዮ መቀረጽ አላሜ አይደለም ነበረ። እኔ ታውቃላችሁ የውሸት ዜና ማሰራጨት አልወድም፣ ምንም ነገር አልወድም። ነገር ግን አሁን እየበላሁ ማዕድ እየተበላ አይወራም እና ይቅርታ አድርጉልኝ። ላይክ አድርጉ። እኔ እምለቀው ስለቸገረኝ ነው። በጣም ቸገረኝ። ምን ልልቀቅ? እና ሁሉኑ ብሎ እኔ ባርክ ያለውኝ ማለት ነው። ይሄ ሰላጣ በድንች ነው፣ ኢዳም ነው በቃ በትክክሉ እንደዛ አርኬ ነው። ሽሮ ማርገዘው ለምን ለሽሮ ብር ላውጣ ብዬ በጣም ነው የምጣፍጠው። ሰላጣ ደግሞ ካያር ቲማቲም እና ችርችር አድርጌበታለሁ። እና ሰላጣውን በጣም ይጣፍጣል። ፈጣሪ ያደረው በልጅ እስከማመጣም እስከማበቃ ሰው እንዳይመጣ። ቪዲዮዬን እንዳያቋርጡኝ ማለት ነው። እኔ በነገራችን ላይ ሻይ ታፈላሁኝ ልጠጣ ስራ ታዘዛለሁ። ለምን እንደው አላውቅም። ሻይ ለራስ ደስ ይለኛል። አለ ይበርዳ። አንዳንድ ቀን በመከረየፍ አሞቀዋለሁ። አንዳንድ ቀን አዲስ ሻይ አፈላለሁ። በቃ እኔ ደግሞ በተፈጥሮ ስራዬን ታልጨርስ መብራት አልወድም። እንደዛ እና ዘይት አሉ ሁለት እንጀራ ነው እየገዛሁት። እቺ ሁለት እንጀራ እስከምታልቅ ድረስ እቺ ሩቧ ናት። በነገራችን ላይ ልክ እንደ ኢትዮጵያ እንጀራ ነው። በጣም ትልልቅ እንጀራ ነው። በስማም ያፈጻም እና ሰውቴ በላይ የበላ ያወራም። እኔ ምን ልልቀቅ? ምን እየሰራሁ ልልቀቅ? በፈጣሪ ስም የምር ፈጣሪ ልቤን ያውቃ። ማዕድ ክቡር ነው ማለት ነው። ማዘሬም እየበላን ስናወራ ታወራን የማይናገረውን ብሉና በኋላ ታወራላችሁ ትለናለች፣ ትቆጣናለች። አሁን እሷ ለራሱ ይሄን ብታየው ትቆጣኛለች። ግን አታውቀውም፣ አታየኝም። ባስረዳት ሰው ምን ይገባታል? ማለት አይገባትም እኮ። እንዴት ይገባታል? ነው ለዩቲዩብ ነው። ተበላስ አፌን አጭዋለሁ ወለላ ላይክ አድርጎሽ ወይ እንትን ይሄ ሰላጣ ውሃ የራሰው የተጣፈጠ ፈጅጋ አሁን 12 ሰዓት እኮ ነው። ምሳም አልበላም። 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 12 ሰዓ
ሲርበኝ ነው የምበላው እንጂ እኔ ገና ለገና ቁርስም ስለበላሁኝ ምሳ ሰዓት ደረሰ ብዬ ምናምን አልበላም። ደግሞ ስራዬን ጨርሼ ነው በለው። ካሜራ ስለያዝኩኝ ስለማይመቸኝ ነው ተሰው ፊት እያመጣሁ የምበላው። ሀታ ብቻችሁን እንኳን ቢሆን የምትበሉት ተሰው ፊት አይበላም። ሹፍ እንጀራ ቀይ ጤፍ እንጀራ ቀይ ጤፍ ነበር ሰውየው። ግን የሚገርማችሁ ኢትዮጵያ ኑሮ ተወደደ ይባላል። አንድ እንጀራ ኢትዮጵያ ስንት ነው? ይሄ ደግሞ ትጃጅ ነው። ዛሬ ጾም አይደለም፣ ዛሬ ምንድነው ቀኑ? ሰኞ ነው አሉ። እኔ አንዳንድ ቀን እየተሳሳትኩኝ ማስከኞን ጦምላችሁና ማስከኞን ጦሜ ሮብ መበራበት ጊዜ ለቀኑ እየተሳሳትኩ እና ላይክ እንዳረሱ ፊቴን ወደ እናንተ አድርጌ በፍጹም አልበለም። በፍጹም በፍጹም እንደነለ አልበለም ብሉ። እናንተም እንደኔ ይሄ ማለት ነው የተጃጁ ሞራ ነው። ሹፍ ራሰተቴ ማለት ነው። እና አትጨነቁ። ተለቅ ባለ ይሄ ደጃጅ ቅርብኝ ዝገይቀ የዚህ ሀገር ዶሮና ስጋ ደስ ይለኛል። ይቅርብኝ ብዙም ቀን ብቻ ታደርግ ለምን ታላቅ ጦር እንዳያደርግብኝ ፈጣሪ። ሹፍ አሁን አንዳንድ ጊዜ ማለት ነው ሹፍ ድንች ማለት ቫይታሚን አለው። ድንች ቫይታሚን አለው ብሉ። ድንች በተለይ ቀቅላችሁ ብቻውን እንዴት ነው ትበላ? አዝፈጠፈጥኩት እንዳፈርዱብኝ እኔ በጣም ነው የጣፈጠው። ብቻዬን ብሆን ማለት ነው
30 ደቂቃ ቆያል ምግብ ትበላ። ቶሎ አልጨርስም። ቶሎም ስለማልጨርስ ቶሎ ትበላ። ለዛም ነው ስራ ጨርሼ የምበላው። ምን ተሳራ እንደው ጊዜ ሊወቅ 10 ደቂቃ አልደረሱም። እንትን ነው ምግብ ትበላ የመምህር ዳኖስን ትምህርት አዳምጣለሁ። ከዛ የሆነ በቃ የሆነ እንትን እላለሁ። የሆነ ትምህርት ስትማሩ የሚሰማቸው ስሜት የለም። እኔ ማን ነኝ ትላላችሁ ምናምን ወይም እናንተ የምታስተካክሉን ነገር ታለ። አሁን እናቴ ብትይኝ እንደዚህ ወጡ ብዝትቴ ሰላጣው ብዝትቴ እንጀራ ተጨምርልኝ ነበር። እንጀራ ተጨምርልኝ ነበር። እኔ ልብላ ብልም ማለት ባልልም ተጨምርልኝ ነበር። ግን ይሄንኑ በጨረስኩ እቺን እንጀራዬንማ 4 ብር እኮ ነው ያወጣሁባት። በኢትዮጵያ 250 ብር በቡና አስቡት። ጨርሼ ነው የምበላት። ጥላት ነው ቀልድ የለም። እና ይመቻችሁ። አመሰግናለሁ። ለእናቴ እንዳትናገሩ ሚዲያ ላይ እየበላኝ ነው ብላችሁ